KXPA AM 1540. አድማጮቻችን እስካሁን ስታደምጡት የነበረው ሲተላለፍላችሁ የነበረው በሲያትል ከሚገኘው የፍኖተ ኢትዮጵያ ሬዲዮ አገልግሎት ነው። ወያኔ እንደ ፖሊሲ ይዞ በተለይ በስደት ባለነው በኢትዮጵያውያን አካባቢ ከከፈፈሉና ተቃዋሚ ውስጥ ሰርጎ ከመግባቱ ውጪ በተለይ ደግሞ ህብረተሰባችን በሀገሩም ለውጥ እንዲመጣ ለሚታገሉት ኃይሎች በስሜትና በፍላጎት ተነስቶ የሚረዳው ገንዘብ አልሆነ አቅጣጫ እየሄደ በተለይ ደግሞ ውጤት ሊያስመዘግብ የማይችልበት ደረጃ መድረሱን ሁላችንም በውል የምናውቀው ነው። ሆኖም ግን በተወሰኑ ደግሞ ቆራጥ በሆኑ ተገቢ የሆነ ውጤት የተሰራባቸው ስራዎችም እንዳሉ እናውቃለን። ግን የወያኔ ዋና ፖሊሲው ገንዘቡን አስወጣው፣ ነገር ግን ውጤት እንዳያደርገው የሚል ፖሊሲ ያላቸው። ይህ ማለት ምንድነው? በተለይ ባለፉት በሀገራችን ጉዳይ ወያኔ ወደ ስልጣን ከመጣ ጊዜ ጀምሮ አንደኛ በተቃዋሚ ሰርጎ በማስገባት ማፈራረስ፣ እንደገና በተቃዋሚ ውስጥ እንደ ተቃዋሚ ሆኖ ገፍቶ አንዱን ተቃዋሚ ሌላኛው ተቃዋሚ አታክ የሚያጠቃበትን ሁኔታ መፍጠር፣ ከዛ ደግሞ አሁን እየተሻሻለ እየረቀቀ መጥቶ በተቃዋሚ ስም ወያኔን እያወገዙ ቀኝ እጃቸው ከፍ አድርገው መፈክር እያሰሙ እስኪገነጠል ድረስ ማለት ነው እና እያሳዩ መፈክር እያሰሙ ነገር ግን የህዝብን ገንዘብ እና ከህዝብ በሀገሩ ላይ ለውጥ እንዲመጣ በቅን አስተሳሰብ በቅን ሀገራዊ ፍቅር የሚረዳውን ገንዘብና የሚሰጠውን ከ2005 ጀምሮ ተሰብስቦ በቅንጅት ስም ኪሳራና ውድቀት ውስጥ እንዳደረሰ ተጠያቂም ሳይኖረው እዚህ እንደደረሰ እናውቃለን። ከዛም አልቆመም የገንዘብ መሰባሰቡ ሁኔታ እየቀጠለ መጥቷል። ማለት ቅንጅትና ህብረት በምርጫ ባደረጉት ማለት ነው እና እስከዛሬ ድረስ ገንዘብ እየተሰበሰበ ውጤት አላመጣም። ዛሬ ግን ቆመን ስናየው ኢትዮጵያ ውስጥ የሚታገለው ወያኔን ካራውን መዞ ወያኔን አንገት ሊቃላ የተሰረፈው አርሶ አደር ገበሬ ከዚህ በሚረዳና በሚሰጠው ገንዘብ አይደለም መሳሪያ እየገዛና ወያኔን ጋራ ጉርቦ ለጉርቦ እየተናነቀ ያለው። በሬውን እየሸጠ እህሉን ከጎተራ አውጥቶ እየሸጠ ጥሪቱን እየሸጠ መሳሪያ እየገዛ ነው እየተዋጋለው። ለዚህ ለሚታገል ህዝብ ድጋፍ መስጠት አግባብነት ያለው ነው። ነገር ግን ተአማኒነት በሌላቸው በሚያጭበረብሩ ሆኖም ግን ስሜትና የህዝቡን ስሜትና አስተሳሰብ ለራሳቸው ገልብጠው በመጠቀም ከህዝብ ላይ ንብረት በትክክለኛ አቅጣጫ ለትክክለኛ አላማና ግብ እንዳይውል ገንዘብ የሚዘርፉ ቡድኖችና እንትኖች እየተበራከቱ ናቸው። ያውን በውጭው በተለይ እንደ ጆፊያ ሞራ አንድ ነገር ሲነሳ ወደ ኋላ አንዳንድ ጊዜ ደግሞ ማየትም እነሱንም ብቻ እነሱን ለመንጠቅ የተዘጋጁ ናቸው። እኛ ደግሞ ለመስጠት ያለን ለምንሰጠው ሰው ወይ ደግሞ የሰዎቹን ታሪክ ማንነት ወደ ኋላ ሄደን ማየት ያለብን ይመስለኛል። ዝም ብለን ሽንት ቤት ውስጥ እንደገባ ቆሻሻ ፍለሽ የምናደርገው መሆን የለበትም። ደክመን ነው ለፍተን የምናገኘው ገንዘብ ስለሆነ ለሀገርም ለወገንም በሚጠቅም ደረጃ በተለይ ደግሞ ተሰልፎ ወያኔን አንገቱን ቀልቶ ሊጥለው በተሰለፈው አርሶ አደር ህዝብ፣ ተማሪ፣ አስተማሪ፣ ሰራተኛ ከዚህ ስርዓት ጋር የተለያየበት ሁኔታ ነው። ይሄ ደግሞ በተቀናጀና ኃላፊነት በጎደለው ኃላፊነት ባለበት አካሄድ ነው እንጂ ኃላፊነትና ተጠያቂነት በሌለበት ሁኔታ የሚሰበሰብ ገንዘብ ሀገራዊ ፋይዳ አይኖረውም፣ ውጤት አያመጣውም። ያየነው ጉዳይ ነው ባለፉት 25 ዓመታት። ስለዚህ ከዚህ ተነስተን ምንድነው ማድረግ ያለብን የሚለውን መነጋገር ያለብን ነገር ነው። በግልጽነት መነጋገር ያለብን ስለሆነ ከናንተ ከወድ አድማጮቻችን ጋር በዚህ ጉዳይ መነጋገር አለብን። የተከበራችሁ አድማጮቻችን መስመራችንን ላስተዋውቃችሁ 2063435972 ነው። 343 ይቅርታ 2063435972 ነው መስመራችን 2063435972 ነው። የሀገሩ ሁሉና አደጋ ውስጥ የወደቀበት ዜጋ ለሀገሩ ፈጥኖ መድረስ የዜግነት ግዴታ ነው ብለን እናምናለን። መሆንም ያለበት ነው፣ መደረግም ያለበት ነው። ከአንድ ዜጋም የሚጠበቀው የኃላፊነት ይሄ ነው። ነገር ግን በተለይ ደግሞ በውጭ ያለ ነው ትግል በቅድሚያ ያለ ገንዘብ ሊካሄድ አይችልም ያለው ማን ነው? መጀመሪያ ድርጅት ሲመሰረቱ ድርጅት ከመሰረቱ ከጥቂት ጊዜ በኋላ ገንዘብ ነው የሚመጡት። ገንዘብ ደግሞ የሚጠይቁ ሰዎች ያለፉት 5 ዓመት አካሄዳቸው ምን ነበረ፣ የት ነበረ የነበሩት፣ ምን ሲያደርጉ ነበረ ብለን መጠየቅም አለብን። ዝም ብሎ ከጠዋት ተነስቶ ገንዘብ ሰብስቦ እኛንን ታጋዩ በዚህ በኩል እኛንን በዛ በኩል እኛንን የሚለው ነገር ውጤት የለውም። አሁንም አስቀድመን ነው የምንናገረውኛ
ምናልባት አላርሚስት ልትሆኑ ትችላላችሁ እንደፈለጋችሁ ግን በዚህ ሬዲዮ ላይ ስንሰራም ለረጅም ዓመታት ይሄንን አስቀድመን እየተናገርን ውድቀቱ ግን ተከትሎ ይመጣል ማለት ነው ስለዚህ የምንሰጠውን ገንዘብ አትርዱ ማለት አይደለም አትስጡ ማለት አይደለም ነገር ግን መረዳት ኃላፊነት ባለበት ሁኔታ ላይ መሆን አለበት ምንድነው ሚናቸው ከሀገር ቤቱ ጋር ያላቸው ግንኙነትና አስተዋጽኦ ምንድነው በ25 ዓመት ውስጥ ምንድነው ያከናወኑት ድርጅታቸው እዚህ ያለው ድርጅት ከሀገር ቤት ካለው ድርጅት ጋር ግንኙነትና አስተሳሰሩ ምንድነው እንዴትስ ነው ገንዘቡ ሊደርስ የሚችለው ወይስ ላሞራ እንስጠው ነው ይሄንን እንግዲህ መምረጥ ያለበት ህዝቡ ነው ከዚህም ለመስማት ለማድመጥ ምናልባት ተሳስቼም ከሆነ ልታረሙኝ ምንም ትክክል ከሆነ ወይንም አካይዳችን በመንገድ እንደሆነ እንድናስተካክለው ህዝባዊ ውይይት ያሻዋል ብዬ ነው ጦር መስርተናል በ6 ወር ነፃ እናወጣቸዋለን ያሉት የሌለበት ሁኔታም እየታየ ነው ብለን ነበር ባንልም ሁኔታው ግን አመልካች እንደነበረ ተጠቁሞ ነበር እና እኛም እንጠይቀው ከናንተም ከአድማጮች ጋር ምንዋየው መስመራችሁ 2063435972 ነው የተከበረው አድማጬ መስመር ላይ ነው ግን እኔ ኮንኳላው ይቀጥሉ እርሶ ነው እሺ አመሰግናለሁ ለተሰጠኝ እድል ክንዴ ይባላለሁ ምንድነው በተነሳው ርዕስ ዙሪያም በተለይ አሁን በዚህ በ5 እና 6 ወር ውስጥ ሲያትል ውስጥ የጎንደር ህብረት በሲያትል ብለው የተደራጁ ወንድሞቻችን እና እህቶቻችን የሰበሰቡት ገንዘብ አለና ያርዳታ ተሰብስቦ አገር ቤት ይደርሳል ብለን ነበር እና እምነትም ነበረን እስካሁን ድረስ እንጠብቅ ቆይተናል ግን ሰሞኑን አንድ የወጣን በሩመር የቀረበ ነገር አለ እሱ ምንድነው እንዲያውም ቤት ሊገዛበት ነው እዚህ ወይም ደግሞ ቢሮ ይሁን ቤት ይሁን አናውቅም ነው ከሁለት አንዱ ሊገዛበት ነው የሚባል ሩመር ሰማንና ይሄ ሲሆን ምንም እንኳን የጎንደር በሲያትል አመራሩ በሙሉ አሉበት ባንልም የተወሰኑት እንዳሉ እርግጠኛ ነኝ በቫይበር የሆነ ቻት ግሩፕ አለ ባካችሁ ገንዘቡ የተዋጣው አገራችን ውስጥ ላለው ወገናችን ስለሆነ ገንዘቡ ለዛ ይላክ ተልቆ ከሆነ ንገሩን የተላከላቸው ሰዎች በድምጽ ወይም ደግሞ በቪዲዮ ተቀርጾ የመጣ ኤቪደንስ ካለና የሰዎቹን አይደንቲቲ ወይም ደግሞ ማንነት አደጋ ላይ ላለመጣል አንናገርም የሚል ስጋት ካለ ወይም ፍራቻ ካለ ከኮሚኒቲያችን ወይም ደግሞ ከዚህ በሲያትል ውስጥ ካለነው ኢትዮጵያኖች ውስጥ ታማኝና ታዋቂ የሆኑ ሰዎች ከመርጠው እነሱ ያው ማረጋገጫ አግኝተናል ይበሉን ያለዛ ግን የተባለው ሩመር ቤት ሊገዛበት ነው የተባለው ትክክል ሊሆን ነው እሱ ደግሞ ከሆነ ማንስማማ ሰዎች አለን እንዲያውም አስፈላጊ ከሆነም ወደ ህግ እንሄዳለን የሚል ነው ያለ የሚል አቋም ነው ቫይበር ላይ ለሰው ያሰራጨ ነው እስካሁን ድረስ መልስ አላገኘንም እና ወንድሞቻችን ምናልባት እነዚህ የጎንደር ህብረት በሲያትል ነው ባልዋሉበት ነገር አምተናቸው ከሆነ ማለት የሌለ ነገር ፈጠን ከሆነ ለምን ወጣው አይናገሩም እንገናኝ እንወያይ ኮሙኒኬሽን ወይም ደግሞ ቀርቦ ፊት ለፊት መገናኘትና መነጋገር ውይይት አላስፈላጊ የሆኑና ከመግባባት ጉድለት የሚመጡ አስፈላጊ ያልሆኑ ነገሮችን ሊያስቀር ስለሚችል ናውንም ድጋሚ ጥሬ ነው ለኔ ጥሬ ያቀርባለሁ እንገናኝ እንወያይ ገንዘቡ በትክክል አልተደረሰ ከሆነ ምናልባት የመላክ ችግርም ከሆነ ካለ ችግር ስላለብን ነው ይበሉን ግን መላክ የሚደርስ ማድረስ የሚቻልበት መንገድ አለ እሱ ከሆነ ችግራቸው ከሆነ ደግሞ እነዚህ ሰዎች ምስክሮቻችን ናቸው ተልኳል ገንዘቡ የቀረውም ደግሞ ሊላክ ያው ፕሮግራም ተይዞለታል ቢሉን ነገሩ ሊፈታዋል እላለሁኝ አመሰግናለሁ ኦኬ እዛው ላይ ይሆኑልኝና ሌሎች ሁለት ሰዎች ስላሉ ከዚሁ ይሄ በአጠቃላይ ገንዘብ ከህብረተሰቡ ላይ የሚሰበሰበው በተለያየ ዓላማና ህዝብ የሚያዋጣው ለአንድ ሀገራዊ ጉዳይ ነውና ሀገራዊ ጉዳይ ላይ ተግባራዊ ከማድረግ አንፃር ችግር እየገጠመው ወደ ሌላ አቅጣጫ ገንዘቡ የህዝቡ የሚሰጠው እርዳታ ወደ ሌላ ነገር ይቀየራል የሚል ነው አሁን እሱ አነሱትና ምናልባት ይሄንንም አንዱ ችግር ይመስለናል እኛም በውይይታችን ያነሳ ነው የሚሰበሰበው ገንዘብ በአግባቡ ተጠያቂነትና ኃላፊነት ባለው በማንኛውም ጎንደር ማህበርም ሆነ በድርጅት ስም የሚሰበሰበው ከህዝብ ላይ የሚጠየቀው ገንዘብ ሁሉ ኃላፊነት ባለበት ነው ምክንያቱም ብዙ ብር አላግባብ ወጥቷል እስከዛሬ ከ2005 ጀምሮ የተሰበሰቡ ገንዘቦች በትክክለኛ መንገድ ቢወዱ ኖሮ ዛሬ ለቅሶና ዋይታው ባልነበረ አሁንም ቀጣይ ነው በእንደዚህ አይነት አሰራር የሚል ነው ስለዚህ ከዚሁ ስቱዲዮ መስመራችን ላይ ላስገባና ይቀጥሉ በዚህ ላይ መስጠታል ይጠብቁኝ እርሶ እዛ መስመር ላይ ነው
እሺ አመሰግናለሁ። የሚሰገድ ጌታ እባላለሁ። በዚህ ላይ ወንድሜ እንዳለው በትክክል ነው። ትንሽ ከተማችን እያነጋገረ ያለ ጉዳይ ነው። እኔም ራሴ በጣም የሚያሳስብና የሚያስጨንቀኝ ነው እንደ አንድ ጎንደሬ አማራ። ለምን አንድ ትንሽ እንኳን ማስረጃና እውነት ያለው ነገር ልንገራችሁ። ይሄ የተሰበሰበው ገንዘብ በትክክል ወደ ተባለው ለአማራ ትግልም ሆነ ለኢትዮጵያ ትግል ሄዶ ከሆነ ደስታውን አንችለውም። አለመሆኑን ግን ማስረጃዎች ስላሉን ነው። ለምሳሌ አንድ ትልቁ ማስረጃ የኮሎኔል ደመቀ ባለቤት ባለችበት ችግር የባለቤታቸው ፎቶግራፍ ከ20 ሺህ ብር በላይ በጨረታ ሲሸጥ እሳቸው ግን በምን ደረጃ ላይ እንዳሉ በትክክል ማረጋገጫና በቅርብ የምናውቀው ጉዳይ ስላለ ነው። በአሁኑ ሰዓት ማንም ረዳት የላቸውን ሴትዮ አራሱ ነው እንኳን ማርያም ማራች ብሎ እንኳን ትንሽ እርዳታ እንኳን ሰጥቷል። ከቤት ከተከራችበት ቦታ እንድትወጣ ተደርጋለች ሕፃን ልጅ ይዛ። በአሁኑ ሰዓት ግን እንደዚህ ያለ አሳሳቢና ችግር ባለባት ሰዓት በጣም ቅርብ የሆኑ ሰዎች እየረዱ እንዳሉ እናውቃለን። እነዚያ ሰዎችም ደግሞ እንዲህ ያደረጉት ሰዎች እግዚአብሔር ይስጣቸው። በእርግጥ አንዳንድ ወንድሞችም እየረዷቸው ነው። እኒህ ለኮሎኔል ደመቀ ሚስት እና ይሄ ባለበት በተጨባጭ ተወልጄ ባደኩበት ሀገር ይሄ ግፍ እየተደረገ እንዴት አድርገን ነው እኒህ ሰዎች ምናምናቸው? በጣም የሚያሳዝን አሳፋሪ ስራ እየተሰራ ነው ያለው። ዝም ልንል አይገባንም። አድርገውት ከሆነ ረድተው ከሆነ ወገኖቻችንን ከስቃይ ከችግር የሚያወጣ የሚታገሉና እስከ ቀን ከጧት እስከ ማታ ለሚታገሉት የአርበኞች ግንባር አማራው አርበኞች ግንባር ወይም ደግሞ ለነጻነት ታጋዮች የሚያደርጉት ትግል የሰጡት ገንዘብ ካለ ማስረጃቸውን ያቀርቡ። እንዳልከው ወንድሜ ለተወሰኑ ሰዎች ለታማኝ ለሆኑ ሰዎች ማረጋገጫቸውን ያሳዩ። ያኔ ሰላም ይፈጠራል። ያኔ ከጎናቸው አብረን እንሆናለን። ያለዛ ግን ይሄ በጣም አሳፋሪ ነገር ነው። አቁሙ ሊባሉ ይገባቸዋል። ወደኋላ ምናልባት ወንድሜ ሌላ የምጨምረው ነገር ካለ እመለስበታለሁ። ይሄ ጎንደር እድር ወይም ደግሞ አሁን ጎንደር ህብረት የሚባለው እንዴት እንደተቋቋመ ከየት እንደመጣ ምን እንደመጣ አንዱ መስራቹ እኔ ስለሆንኩኝ ከመጀመሪያው ከ20 ዓመት በላይ አውቀዋለሁ። ሚስጥሩን እነማን እንዳሉ አውቀዋለሁ። ለሚቀጥለው እንግዲህ ወንድሜ እስቲ ያሳይ። ኦኬ፣ በጣም እናመሰግናለን። እንግዲህ እናሰፋዋለን ማለት ነው። እስቲ በዚሁ ጋር ተያይዞ ይሄ አሁን የገንዘብ አሰባሰብ ሂደት ሪሊ በጎንደር ማህበርን ብቻ ሳይሆን ከሌላም አቅጣጫ ቢሆን ገንዘብ ከህብረተሰብ ላይ እስከተሰበሰበ ድረስ ተጠያቂነትና ኃላፊነት መኖር አለበት። የሚመጣውና የሚሰበሰበው ገንዘብ በአግባቡ መሄደ እና ለሚፈለገው ዓላማና አገልግሎት መዋል አለበት የሚል ነው እና ይሄ ብዙ አይታይም። ብዙ የገንዘብ ብክነት አለ። በተፈለገው አቅጣጫና በተፈለገው ዓላማ መሰረት ሊውል አልቻለም እና ይሄ የውጭ ያለውን ኢትዮጵያዊ ለትግሉ ሊያበረክት የሚችለውን አስተዋጽኦ በዚህ ሁኔታ ውስጥ በትክክል ባለመሄዱ ከትግሉ ያርቀዋል የሚል ነገር ነው እና እስቲ ቀጥሎ። አመሰግናለሁ። አቶ አማረ የፍኖተ ሰላም ሬዲዮ አዘጋጅ እና ሌሎችም ይህን እድል ስለሰጣችሁኝ ምስጋናዬ ከፍ ያለ ነው። በዚህ ላይ ትክክለኛ ጥያቄ ነው የተነሳው። ገንዘብ ይሰበሰባል። 25 ዓመት ሙሉ ተሰብስበዋል። ከዛ ወዲህ ግን ባለፉት 6 ዓመትና 7 ዓመታት በከፍተኛ ደረጃ ይሰበሰባል። ብዙ ገንዘብ ይሰበሰባል። ከሚሊዮን በላይ ተሰብስቧል። እንዲያውም በአንድ ወቅት አንድ ድርጅት መጥቀስ ካስፈለገ ግንቦት 7 በ6 ወር ጊዜ ውስጥ ወያኔን አስወግደን አዲስ አበባ እንገባለን፣ ቤተ መንግስቱን ይዛለን ያለበት ጊዜ ነበረ እና ገንዘብ አውጡ ስጡ ተባለ። ብዙ ሰው ሰጠ። ይህ ሁሉ የትም ሲደርስ አላየ ነው። እንዲያውም ይባስ ተብሎ ብዙ በግንቦት 7ን ተከትለው የሄዱ ሰዎች ኤርትራ ውስጥ የሚኖሩ በተለይ አማርኛ ተናጋሪዎች እና አማራ የሆኑ ሰዎች እስር ቤት እየገቡ ብዙዎቹም የት እንደደረሱ አይታወቅም። ይሄም ትልቅ ግፍ እንደገና ሁለተኛ ደብል ቪክቲም እየሆኑ ነው ያሉት። ብዙዎቹ ኢትዮጵያን ነፃ እናወጣለን፣ ወያኔ እንዋጋለን ብለው በእምነት ነው የሚሄዱት። ያ እምነት ግን ጎሎ በአሁኑ ሰዓት የሰው ህይወት እያለፈ ነው። ለዚህም ደግሞ ምክንያት እነ ሻለቃ ጥጋቡ መሳፍን ጥጋቡን መጥቀስ ይቻላል። ለምን እንደሞቱ መግለጫ ወጥቷል በየቦታው እንዴት እንደተገደሉ እንዴት እንደሞቱ። እነ ዘመነ ካሴት እንደደረሱ አይታወቅም። ይሄ ሁሉ እነ ኮሎኔል ታደሰ ሙሉነህ ኤርትራ የነበሩት የኢትዮጵያ የታወቁት የአየር ኃይል አብራሪ የነበሩት እነሳቸውም እንደዚሁ የት እንደደረሱ አልታወቀም። ለዛ ሁሉ እንኳን ማብራሪያ አይሰጥም። እና ይሄ ሁሉ ሆኖ እንደገና ሰውን ደግሞ እንብላው ምንድን ነው ይባላል። በእኛ በሀገራችን በጅብ ጅማት የተሰራች ክራር ሁልጊዜ ስትዘምር እንብላው ነው የምትል ይባላል። እና የዚህ አይነት ነገር ነው አሁን የተያዘው። ለምን ይሄ ይደረጋል? በሌላ በኩል ደግሞ አሁን ጎንደር ህብረት የሚባል በአዲስ መልክ ደግሞ የተቋቋመ አለ።
ጎንደር ህብረት ጎንደር ሲባልና አማራ ሲባል ሁልጊዜ አሻሚ ቃሎች ናቸው። ጎንደር ስለተባለ አማራ የተባለ ይመስላቸዋል። አይደለም። ጎንደር ህብረት አሁን የተቋቋመው በማን ነው? ማን አቋቋመው? ለምንስ ተቋቋመ? በምን ምክንያት ተቋቋመ? እንዲህ አይነት ጥያቄዎች መነሳት አለባቸው። አሁን ባለፈው እኔም በጌምድር ሰው ነኝ። በዛ መልክ የጎንደር ህብረት ለምን ተቋቋመ ብዬ ስጠይቅ እነማን አቋቋሙት የሚል ያገኘሁት በጣም ትንሽ የሆኑ ወንድሞቻችን ማለት ነው ከቅማንት ብሔረሰብ ያሉ እንዳቋቋሙት የተነገረኝ እና ይሄ እንግዲህ እውነትን ውሸት ብዙም ነገር አለ። ብዙዎቹ በኃላፊነት የተቀመጡ ግን እነሱ ናቸው። እና ይሄ ደግሞ አማራውን አይወክልም። ዛሬ ኤርትራ እና ትግሬ የትግራይ ክፍለ ሀገር እንገነጠላለን፣ ትግርኛን ተግባራዊ እናደርጋለን እያሉ እየተነጋገሩበት ያለ ወቅት ነው። ይሄ ምንድን ነው? ለመገንጠል ነው ኢትዮጵያ። በዚህ መካከል ግን ጎንደር ህብረት ብሎ ጎንደር ለብቻው ሊገነጥል ነው። አማራው ለምሳሌ አማራ ካላልን ግን አማራ ቢባል ውጤት ይኖረዋል እላለሁ። ለምን? አማራው ሰፊ ነው እንበል። ለምሳሌ ዲላ ያለ አማራ አገረ ህይወት የሚኖር ወይ ደግሞ አገረ ሰላም፣ አገረ ማርያም፣ ጨንቻ፣ አርባ ምንጭ ወይ ደግሞ ጅማ የሚኖረው አማራ ማን ነው የሚወክ? የጅማ ህብረቱን ሊያቋቁም ነው አማራው ወይስ የዲላ ህብረት ብሎ በሲዳሞ በኩል ያቋቁም? ማን ነው የሚፈቅድለት? አማራው ማን ይከላከለው? ጎንደር ህብረት ግን በአንድ በኩል ምናልባት አስበውበትም እንደሆነ አላቅም፣ አላስበውበትም አላውቅም፣ ሆን ብለው አድርገውትም እንደሆነ አላቅም። ጎንደር ህብረት የሚለው በአሁኑ ሰዓት ኢትዮጵያ ባለችበት ሁኔታ አያዋጣም፣ ይጎዳናል፣ አገሪቱንም ይጎዳል፣ እንደውም ይከፋፈላል። አማራውን በተለይ ይከፋፍለዋል። ያለማወቅ ብዙ ቦታ እየገባን ያለ ነው እና ለምሳሌ አሁን ቴክሳስ በተጨባጭ ሁኔታ ቴክሳስ ያለው የቦርድ አባሎች የጎንደር ህብረት የሚባለው ሪዛይን አድርገዋል በሙሉ። ለምን? $700,000 ተዋጥቷል ብለው አቶ አበበ ንጋቱ በአፎ ተናግረዋል። የት አለ ያ ገንዘብ? የደረሰ ደረሰበትን እንኳን አናውቅም። ቀደም ሲል አንድ ወንድሜ እንደገለጸው ከዚህ የኮሎኔል ደመቀ ዘውዱ ሚስት ምንም ነገር አልረዷትም። ፎቶው ግን ተሽጦ ልጆቹ ሊሰቃዩ አይገባም። እንዲህ አይነት ነገር መደረግ የለበትም እና ኢትዮጵያውያኖች በአሁኑ ሰዓት በእንደዚህ አይነት ነገር እንዳይታለሉ፣ ገንዘብ ዝም ብሎ እንዳይወጣ፣ የት እንደደረሰ የማይታወቅ ገንዘብ እስካሁን የተበላ ሊነቃ ይገባል ህዝቡ። ቅድም እንደተባለው ሽንት ቤት ፍላሽ እንደማድረግ ይቆጠራል። ያ እንዳይሆን ሁላችንም እንደዋስበንበት የሚሆነውን ነገር ለፊት የተነጋገረ ህዝቡ ቢያደርገው የሲያትል ህዝብ በተለይ ጥሩ ነው ላለሁ። ይህን ስል ማንኛውም ኢትዮጵያዊ ማለቴ ነው። እግዚአብሔር ይስጥልኝ። ኦኬ፣ አመሰግናለሁ። አቶ ክንዴ መስመር ላይ ስላሉ አድማጮቻችን መስመራችንን በድጋሜ ለዚህ ውይይት ክፍት ለማድረግ እናስታውቃለን። 2063435972 ነው፣ ክፍት ነው መስመሩና አቶ ክንዴ ምናልባት እዚህ ላይ ውይይታችንን ሰፋ አድርገን ባሉት በቀሪ ደቂቃዎች እንወያያለንና ይቅርታ ስላስቆት እንዲሁ ከዚሁ ጋር አያይዘን ማለት ዛሬ እንደምናውቀው ከወያኔ ጋር እየተጋፈጠ ያለው አርሶ አደር ህዝብ ከባሌ እስከ ጎንደር ድረስ ማለት ይቻላል ከብቱን እየሸጠ በሬውን ሸጦ ንብረቱን ሸጦ መሳሪያ እየገዛ ከወያኔ ጋር ጉርቦ ለነጻነቱና ህልውናውን ለማረጋገጥ እየታገለና እየተዋደቀ ያለ ህዝብ እንዳለ እናውቃለን። ይህንን መስዋዕትነትና መከራ እየተቀበለና እየከፈለ ላለ ህዝብ እኛ በተለይ ደግሞ ወውጭ ያለን ኢትዮጵያውያን ኃላፊነት ባለው መንገድ የምንሰበስበውንና ከህዝብ ላይ የምንጠይቀውን ገንዘብ ስንሰጥም ስንቀበልም ሙሉ ለሙሉ ኃላፊነትና ተጠያቂነት ባለበት መንገድ መሆን ሲገባው ይሄ ትግሉን በሚጎዳና በሚያኮላሽ መንገድ የሚደረግ የገንዘብ ስብስብ አለ። ካሁኑ አሁን እናንተም እያነሳችሁት ያለው መግለጫ ሰሞኑን አይቻለሁ በጎንደር ማህበር በኩል ማለት ነው። በዳላስ አካባቢ የተሰበሰቡ ገንዘቦች ከአመራሩ ጋር ያለው ቀውስ፣ አመራሩ ደግሞ በግለሰቡ ስም ላይሰንስን ድርጅቱን ይዞ እንደሚንቀሳቀስ የመሳሰለ ነገር ብዙ ነገር አለ። ይሄ ፍርጥርጥ አድርጎ አንዱም የብዙሃን መገናኛ መድረክ እንደዚህ አይነት ነገሮች ከህዝብ ያሉትን ጥያቄዎች አቅርቦ አደባባይ አውጥቶ ፍርጥርጥ አድርጎ ተዋይቶ ህዝብ የሚለውን አስተያየትና አመለካከት ለሚገባውም አካል አስደምጦ በዛ ላይ አንዳንድ ማሻሻያዎች እንዲደረጉና ተስተካክለው እንዲሄዱ የማድረግ ነገር ነውና ይሄንን ሁኔታ ከዚህ ተነስተን ሲገነዘቡት እንዴት ነው መስተካከል አለበት የሚሉት? ይሄ ሁኔታ የህይወት ጉዳይ ነው ያለው። ህዝባችን እየታገለ ነው ከአምባገነን ስርዓት ጋራ ሀብት ንብረት ዘርፎ በቁጥጥር ስር ወታደር፣ ደህንነት፣ ጸጥታ በእጁ ስራ ያደረገ ስራ ነውና እንዴት ነው አቶ ክንዴ እዚህ ይሄንን ተነስተው በዚህ ህዝብ ስም የሚሰበሰብ ገንዘብ በትክክለኛ መንገድ ካልሄደ እንዴት አድርጎ ነው ህዝቡ ይሄንን ሁኔታ የህዝቡን የራሱ ፍላጎቱን ማለት ህዝቡ የሚፈልገውን እና ይሄ ደግሞ በህዝቡ ስም የሚጠቀሙትን ሰዎች ከእንደዚህ አይነት ጨዋታ ሊያስወጣቸው የሚችለው?
ገስትልኝ ለስተኝ ድል አንተይከታ በቅድሚያ ወደሱ ከመሬ በፊት አንድ ቅድም ከተናገርኩት ላይ የሚጨምረው ነገር አለ የሚፈቀድልኝ ከሆነ አይቀጥሉ እሱ ምንድነው በተለይ ሲያትል ጎንደር ህብረት በተመለከተ ለምን ታዋቂ ሰዎች ታማኝ ሰዎች የሚያረጋግጡበት ሁኔታ ለምን አንፈጥር ምስል አንድ ቀን ሰው ጠይቄ የሰጠኝ የሰማሁት ነገር አለ እሱ ምንድነው የሲያትል ጎንደር ህብረት በሲያትል የአመራር ኮሚቴ ህዝብ ተሰብስቦ ነው የመረጣቸው እስከመረጣቸው ድረስ እነሱ የፈለጉትን ነገር ያደርጉ አምኗቸዋል የሚል አስተያየት ሰምቻለሁ እና በዚህ ላይ እኔ ምለው ካሁን በፊትም የሰማሁት ቀደም ብሎም ሰምቻለሁ እኔ በዚህ ላይ የሚሰጠው አስተያየት ምንድነው ያ ምርጫ ሲደረግ መጀመሪያውን ይሄ ጉዳይ የኢትዮጵያ ሀገር አቀፍ ጉዳይ ሆኖ እያለ ቢያንስ ሀገር አቀፍ ጉዳይም እንኳን ባይሆን የአማራውን ክልል ከጎንደር ወይም ከወልቃይት እስከ ጅማ ወይም ደግሞ እስከ አርባ ምንጭ በአጠቃላይ በሙሉ በምድረ ኢትዮጵያ ያለውን አማራ በሙሉ የሚመለከት ጉዳይ ነው የጎንደር ብቻ እዛ ምንም እንኳን ዋናው የተጀመረው እዛ ላይ ቢሆንም ወይም ደግሞ አሁን ጠንክሮ ያለ እዛ ቢሆንም ሁሉንም አማራ ወይም ደግሞ ሁሉንም ኢትዮጵያ የሚመለከት ጉዳይ ስለሆነ ሁሉ ነበር በሲያትል በኩል የሚዋጣውን ገንዘብ ማኔጅ ለማድረግ ለመቆጣጠር መመርት የሚገባው ሁሉ ሰው ተሰብስቦ ነበር ግን በዚህ በኩል የወንድሞችን መውቀስ አይደለም የሲያትል በጎንደር ህዝብ የተቋቋመው ይመስለኛል ወያኔ በፈጠረው ችግር የጎንደር ህዝብ ቅማንትና አማራ እየተባለ የተከፋፈለ ሰው ሲተራረድ ነው ይሄ የወያኔን ስራ ማክሸፍ አለብን ይሄ ነገር ትክክል አይደለም ቅማንትና አማራ አንድ ህዝብ ነው ወያኔ የፈጠረው ችግር ነው ብለው ይመስለኛል አንዳንድ ወንድሞቻችን ነገር ያነሱት እና የዛ ስብሰባ ቀጣይ ስብሰባ ሐምሌ 5 በኢትዮጵያ የተጀመረው ነገር ከመፈንዳቱ ጎንደር ውስጥ ከመፈንዳቱ በፊት ታስቦ የነበረ ስብሰባ እንደሆነ ተነግሮኛል እና እነዚህ ሰዎች የተመረጡት በዛ ስብሰባ ሁሉ ኢትዮጵያዊ ተጋብዞ አይደለም አንድ ሁለተኛ ኢቭን የጎንደር ሰው እንኳን ቢሆን የጎንደር ሰው ሁሉ ሳይሆን በቅርብ የሚተዋወቁ የተወሰኑ ጓደኛሞች ነው ተሰባስበው ለምርጫው ለስብሰባው የተጋበዙ ሁላችንም አልሰማንም ሁሉ ሰው አልሰማምና እና ወንድሞች እነዚህ በቃ ሰው ህዝብ አምኖ የመረጣቸው ናቸው ለሚሉ ወንድሞች የምላቸው ያለ መልስ ምንድነው ሁሉ ሰው አይደለም የተጋበዘውና ምርጫው እንደገና ይበል እንደገና ይመረጥ ወይም ደግሞ ያሉ ቅሬታዎች ሊደመጡ ሊሰሙ ይገባቸዋል ነው አንዳንዶቻችን በጎንደር ህብረት ወይም ደግሞ በጎንደር ማህበር በጎንደር ድርና መረዳጃ ማህበር የነበረና እንደ ገንዘብ በተመከረ ነበረ እና ይሄ ነገር አለ ስንላቸው አንደኛ የሚሰጡት መልስ ምንድነው ያና ጎንደር ህብረትና ጎንደር እድር የተለያዩ ነገሮች ናቸው የጎንደር እድርን ጣጣ እዚህ ውስጥ አንከተተው ይላሉ ግን ችግሩ ምንድነው እዛ ውስጥ እንዴ አንድ ሰው ለምሳሌ በአሜሪካ ውስጥ ፐብሊክ የሆነ ቦታ ወይም ደግሞ ያስተዳደርን የሚመለከት ነገር ሲታጭ ለምሳሌ ፕሬዚደንት ለመሆን ሲፈልግ የሚታየው ባክግራውንዱ ነው ጠጥቶ ይነዳ ነበር ወይ ህግን በማንኛውም ነገር ተላልፎ ተገኝቷል ወይ ነው የሚባለው ወይም ደግሞ አንድ ሰው ለስራ ሲያመለክት አንድ የሆነ ስራ ቦታ ሲያመለክት ሬዚዩሜው ነው በዛ ሬዚዩሜው ከዛ በፊት በነበሩት ስራዎች ውስጥ ኃላፊነት የተጣለበትና ኃላፊነት በአግባቡ ተወጥቷል ወይ ነው እና በጎንደር ህብረት እኔ ፐርሶናሊ በዚህ ሬዲዮ ፕሮግራም በአሁኑ ሰዓት እንኳን ጊዜ ስለማይኖር አልገባበትም እኔ ራሴ 2-3 ነገሮች ፐርሶናሊ ያጋጠሙኝ ነገሮች አሉ እነዛ ሰዎች በዛ ቅሬታችን ላይ ለመወያየት ድል ሳናገኝ ነበር ሌሎች ተመረጡና ለዛ ነው የምንቃወመው ማለት ነው ሌላው አሁን ወደ መጨረሻ ላይ ወደ መጣው ጥያቄ ልመለስና እኔ አንዳንድ ጊዜ ቁጭ እየታስበው ምንድነው የሚሻለው የሚመስለኝ ዓለም አቀፍ ማለት የዓለም አቀፍ የሲያትል ወይም ደግሞ የዳላስ ወይም ደግሞ የሎስ አንጀለሱ አማራ ወይም ደግሞ ኢትዮጵያዊ ብቻ ተሰባስቦ ሳይሆን በአገር አቀፍ ደረጃ እንደ ቁጥጥር ኮሚቴ ያለ ነገር ሊኖር ይገባል እና ያ ቁጥጥር ኮሚቴ ታዋቂና ታማኝ ሰዎች ለምሳሌ ቢጠቀስ እንደ ዶክተር አክሎግ ቢራራ ያሉ እንደ ዶክተር ጌታቸው ኃይሌ ያሉ እንደዚህ አይነት ሰዎች ፈቃደኛ ከሆኑ ከዚህ ሲያትልም ውስጥ አሉ እነ ዶክተር አሉ አይነቶች አሉ እነሱ ሰዎች ያመኑት እነሱ በቃ ይሄ ነገር ደርሷል ካሉና እኛ እያንዳንዱ ሰው እየደወለ ጎንደር ደውሎ ወይም ደግሞ አርማጭሆ ደውሎ ገንዘብ ደረሳችሁ ብሎ መጠየቅ ለሰዎች ማድረግ ስለሚሆን ጥሩ አይደለም ግን እንደዚህ አገር አቀፍ የቁጥጥር ኮሚቴ ቢኖር የተላከውን ገንዘብ ቬሪፋይ ያደርጋል እያንዳንዱ ደግሞ ግንቦት ሰባትም ሆነ ወይም ደግሞ ሌላው ድርጅት በዚህ ቦታ ተዋግቼ ይሄን ያህል ጠላትን ገፍቻለሁ ወይም ደግሞ አባር ያለው ካለንም ደግሞ ያንንም ቬሪፋይ ያደርጋሉና እንደኔ እንደሚመስለኝ ነገሩን ላለማስረዘም እንደዚህ የቁጥጥር ኮሚቴ ያስፈልገናል የሚል ግምት አለኝ እና ይሄ ነው ያለኝ አመሰግናለሁ ኦኬ በጣም እናመሰግናለን እዚሁ መስመር ላይ ሊያዘውት ምናልባት አንድ ሰው መጥተው ነበረ አሁን እስከምናስገባው እዚሁ ወደዚህ ውይይታችን እንቀጥላለን እስቲ ከዚሁ ጋር ተያይዞ ይሄንን አሁን የገንዘብ የሚሰበሰብ ገንዘብ በጣም ኃላፊነት በተሞላበት ነገር ላይ እስካልሆነ ጊዜ ድረስ ኪሳራና ውድቀት እንደሚያመጣ ነው
በአብዛኛው በሂደት የሚያየ ነው ማለት ነው። አሁን ወንድም የምንጠቀሰው በእርግጥ የሚሰበሰብ ገንዘብ እንዴት አድርጎ ወደ አገር ቤት ለመላክ ከድህነት ወያኔ በተለይ ደግሞ የሚሰበሰብ ገንዘብ አሁን ዛሬ ብዙ ሰዎች ገንዘብ ይሰበስባሉና የሚሰበስቡትን ገንዘብ ወያኔ መብራቱን ባውዛውን አብርቶ በየት በኩል እንደሚሄድ ለማን እንደሚሰጥ ከፍተኛ ኢንተለጀንስ እንትን እንደሚያደርግ እናውቃለን። ይሄ ቅድምም ለማንሳት እንዳተሞከርኩት የሚሰበሰበው ገንዘብ ድርጅታዊ አሰራር መዋቅር አገር ቤት ውስጥ ካለው ጋራ ነው ገንዘቡ ተሰብስቦ ሊሄድ የሚችል። ያ በመዋቅር ከሆነ ወያኔም ያው ድሮ ሲሰራው የነበረው ደርግ ውስጥ እናውቀዋለን። ይሄ መዋቅራዊ አሰራር ይጠይቃል። ዝም ብሎ ተሰብስቦ እንደ በጎ አድራጎት ድርጅት የሚደረግ ነገር ስላልሆነ በመዋቅራዊ አሰራር እንዲሆን ለማስቻል ኃላፊነት ያለው ቡድን መሰብሰብም አለበት። ከዛ ጋራም ግንኙነት ያላቸው መሆን አለባቸው ብለን ነው የምናምነውና እስቲ በዚህ ላይ አቶ ልዑል ሰገድ። አመሰግናለሁ አቶ አማረ። ቅድም እንዳልኩት ከመጀመሪያው ማለት ነው ገንዘቡ መሰብሰቡን ለምን ሰበሰባችሁ አይደለም። ጥሩ ነው መሰብሰቡ ሲሰበሰብ ነው ወደ ህዝባችን ወደ ወገናችን ለተጎዳው ህዝብ ወይም ደግሞ ለሚዋጉት ወይም ደግሞ ከወያኔ ጋር ለሚታገሉ ሰዎች ሊደርስ የሚችለው። ካልተሰባሰብን ወይም ደግሞ ተሰባስበን ገንዘብ ካላሰባሰብን ምንም እርዳታ ካላደረግን ውጤት አይኖረውም እና ይሄን ገንዘብ የሚያሰባስቦች ሁልጊዜ ገንዘብ እኮ ቀላል ነገር አለም። ይሄ ህዝብ እኮ ለፍቶ ደክሞ 24 ሰዓት ሰርቶ በተለይ በውጭ ሀገር ያለው ሰው ማለት ነው መከራውን አይቶ ነው የሚሰበሰበው። ለወገኑ እንዲደርስለት ነው ስጡልኝ አድርሱልኝ ብሎ በእምነት አሜኔታ ነው የሰጠን ለሚሰጣቸው ሰዎች ማለት ለሰበሰቡት ሰዎች አሜኔታ ተሰጥቷቸዋል። ከሰጣቸው ደግሞ ተግባራዊ ማድረግ አለባቸው። ሳያደርጉ ሲቀሩ ደግሞ አላደረጋችሁ ሲባሉ ያላደረጉበት ምክንያት ማስረጃ ማቅረብ አለባቸው። እንደተባለው ቅድም ወንድሜ እንዳልከው ወቅቶ እንዴ ደርሷል ካላችሁ ለታማኝ ለሆኑ ሰዎች ማስረጃዎችሁን አቅርቡልን የተባለው ማድረግ አልፈለጉም እና ይህን እንዳላረጉ ደግሞ እኛ ማስረጃው ስላለን ነው። ቅድም እንደጠቀስኩት ለምሳሌ የኮሎኔል ደመቀ ሚስት በእኔ በተወለድኩበት ሀገር በአካባቢው ያለች ሳትረዳ ስትቀር እንዳልተረዳች ማወቅበት ማስረጃ ስላለን ነው። እንደዚህ ያለውን ግድፈት ደግሞ ተሳስተ አላረጋችሁ ሲባል ደግሞ ማስረጃችሁ ማቅረብ አለባችሁ። ሴትዮ እኮ አሁን ደግሞ አሉ አራሱና ወልዳ ከቤት ከተከራይችበት ስትወጣ የረዳ ሰው የለም። በባህሏ ስምና በልጇ ስም የተሰበሰበው ጨረታ ገንዘብ ግን እንዴት አትሊስት ትንሽ ገንዘብ እንኳን እንዴት አይሰጣትም? ይሄ ያንገበግበኛል። ኖር አይደለም እንዴ? አሁን ደግሞ አሁን ቅድም እንደተባለው ይሄ የሚሰበሰበው ገንዘብ በታማኝነት እንዴት መድረሱ መሰብሰቡ እናውቃለን ሲባል ለምሳሌ አሁን በቅርቡ በሲያትል አካባቢ የተሰበሰቡ የተቋቋሙ የአማራ ድርጅት አለ። እነዚህ ሰዎች እነዚህ ልጆች እነዚህ ወጣቶች በኢትዮጵያዊነታቸው በአማራነታቸው ወገናቸው ሲጎዳ አይተው ያ ደግሞ ስላንገበገባቸው ተሰብስበው ወገናቸውን ለመርዳት ተነሱ። በሚነሱበት ሰዓት ግን እዚህ ያለው የጎንደር ህብረት ነው የተቃወማቸው። አስቀድሞ ወያኔ ያለ ስማቸውን ያጠፋቸው። ይሄ ነውር አይደለም። እነሱ ማን ናቸውና እነሱ ሌብል እንዲያደርጉ ማን ነው ፍቃዱን የሰጣቸው? ይሄ በጣም ወራዳ ስራ እየተሰራ ነው ያለው። ሌላው እነዚህ ሰዎች አሁን እነዚህ ወጣቶች አማራዎች ከተሰበሰቡ በኋላ ገንዘብ መዋጮ በርግጥ ባላቸው በቀረበ ሄደው ሰው መቼም ተሰብስበው ፈንድሬዙን አደረጉ። ሲያደርጉ ግን በጣም ማድርቀው ነገር ህዝቡ ተሰበሰበለ ያን የተናገሩት ምንድነው? ይሄ የተሰበሰበው ገንዘብ ለወገናችን እንዲደርስ ቃል እንገባላችኋለን። ይሄውን ደግሞ የተሰበሰበውን ገንዘብ እኛ እጅ አይገባም፣ ሽማግሌዎች መርጠናል፣ ከሌ ለነሱ እናስረክባለን ያሉት። እንደዚህ ሲደረግ ሰምቼም አይቼም አላውቅም። እንዲህ ያለ ታማኝነት የምንፈልገው እነዛ ሰዎች ግን እነዛ ወጣቶች ለነዛ ሰዎች አስረክበው አሁን በሂደት ምን ደረሰ ብለን ስንጠይቃቸው ደግሞ ሰብስበው ደግሞ ማስረጃቸውን አቀረቡልን። ለዚህ ብለው እንደዚህ ያለ ታማኝነት የምንፈልገው። ይሄ ሲሆን አብረን መስራት እንችላለን። ይሄ ታማኝነት በሌለበት ሰዓት ግን እኛን እመኑ፣ እናንተ አትታመኑም፣ እኛ ንጹሐን ኢትዮጵያዎች ነን፣ እኛ ንጹህ በቃ የፈለጉት ስም ይስጡ፣ እናንተ ግን ወያኔ ናችሁ። እነሱስ እነማን ናቸውና? ከስራቸው ከምናየው ግን ከወያኔ የበለጠ ወያኔ እጥፍ የሆነ ስራ እየሰሩ ነው ያሉት። ወገናችን ሳይረዱ ምንም ሳያደርጉ እየሰበሰቡ አሁን ቅድም እንደተባለው ወደ 700 ሺህ ብር ተሰበሰበ። የታደረስከው ተብሎ የሊቀመንበሩ የጎንደር ሲጠይቅ መልስ የለውም። እንዴት መልስ የለም? 700 ሺህ ብር በተወሰነ ሰዓት በተወሰነ ወራቶች ሰብስቦ የት እንዳደረገ ያልታወቀ 7 ዓመት ሌላው ግዙፉ የሚባለው ግንቦት ሰባት ድርጅት የሚባለው ድርጅት ምን ያህል ሚሊዮን ገንዘብ ተሰበሰበ? እንደው አባዙት እንደው ተውት እና ገንዘብ አሁንም የደም ስር ነው። ይሄ የደም ስር ደግሞ ሰው ደሙን
ለአሁን ጠፍጥፎ የሰበሰበው ገንዘብ ነው። ለወገኖች አድርሱልኝ ብሎ በአመኔታ የተሰጣቸው ገንዘብ ነው። ከሰጣቸው ደግሞ በአመኔታ ማስረከብ አለባቸው። እንዴት አጎን ወደፊት የሚቀጥለው እንዲህ ያለው ነገር ከተባለ ልክ እነዚህ ወጣቶች አማራዎች እንዳደረጉት አሁን በሲያትል ታማኝ ሰዎችን በገንዘብ በኩል እንዲቆጣጠሩ ማድረግ፣ ያ ደግሞ የተቆጣጠሩ ገንዘብ ለመድረሱ እነዛ ታማኝ የሆኑ ሰዎች ሁሉም ሰው እንኳን ባያው ከሴኩሪቲ አንጻር እነዛ ሰዎች እንዲያዩት ማድረግ፣ ይሄ ነው ሊያስተማመን የሚችለው። ይሄ ሲሆን ነው ሊያገናኘን የሚችለው። ይሄ ሲሆን ነው ሊያቀራበረን የሚችለው። ያለዛ ግን ወገኔን ልረዳት ተነስቻለሁ ብሎ ለሚሰበሰብ ለሚነሳ ስብስብ ስም እየሰጡ ቁጥር አለን በዚህ አካባቢና እኛ ካላልናችሁ እኛ ማተም ካላደረግልናችሁ ነቅነቅ ትሉ ወዮላችሁ። አያዋጣም። ይሄ ነፃ የዲሞክራሲ ሀገር ነው። አገር ቤት የወያኔ አገር አይደለም። በሀገር ነፃነት ዲሞክራሲ ባልናገር ማለት ታስገድዱናቸውን ማለት ይገባቸዋል። አመሰግናለሁ። እያመሰገንኩ አቶ ልሰገድ ምናልባት አጠር አድርገን ባለን ደቂቃ ለመጨረስ ለአሞራ ልናበላው ካልፈለግን በስተቀር ከህዝብ የሚሰበሰብ ገንዘብ ተጠያቂነት፣ ኃላፊነት መኖር አለበት ብለን እናምናለን። በዚህ በኩል ምንድን ነው መሆን ያለበት? አቶ አዱኛ። አመሰግናለሁ አቶ አማረ። አሁንም ቀደም ሲል አቶ ክንዴ ያለው እና አሁንም አቶ ልሰገድ ያሉት እንዳለ ሆኖ እንደተጠበቀ ሆኖ ማለት ነው የቁጥር ኮሚቴ ያስፈልጋል። ገንዘቡ የት እንደደረሰ መታወቅ አለበት ለህዝቡ። ህዝቡ የሚያወጣው ደክሞ ለፍቶ ነው። ዝም ብሎ በነፃ የሚያገኘው ገንዘብ አይደለም። ስለዚህ ያንንም መቆጣጠር ያስፈልጋል። ለምን? ለህዝቡም ደስታ ነው ያ ነገር ቢደረግ። ሌላው ደግሞ አሁን የጎንደር ህብረት በሲያትል የተባለው ቀደም ሲል ወንድም ያነሳው እንትን ጥያቄ አለ። ታሜኔታ የሌላቸው ሰዎች ሬዚሜ መታየት አለበት ይላል ወደኋላ አንድ ሰው ስራ ለመቅጠር ወይም ኃላፊነትን ለማስቀመጥ። እነኚህ ሰዎች አካውንታቢሊቲ ወይም ደግሞ ኃላፊነት መውሰድ የማይችሉ ሪስፖንስብል ያልሆኑ ሰዎች፣ እምነትን ያጎደሉ። ለምሳሌ የጎንደር ንግድ ማህበርን ቤት ሸጠው ገንዘቡን ሳይቀበሉ የተደረሰባቸው ሰዎች ስማቸውን የጎደፈ ስማቸውን ወይም ደግሞ ያደፈ ስማቸውን ለማደስ ሲባል ወደ ጎንደር ህብረት ገብተዋል። ያ ደግሞ በሸፍጥ ነው የገቡት። ይህም በሸፍጥ የገቡት ምንድን ነው? ሌላው ሰው ሳይጠራ እነሱ ብቻ ተጠራርተው ኮሚቴ ሆነናል ብለው ለሰው ተናግረው ገንዘብ መሰብሰብ ጀመሩ። ይሄ ጥሩ አይደለም። ለጊዜው ገንዘብ መሰብሰብ ይቻል ይሆናል፣ ግን የትም አደርሰንም። እንደገና ትዝብሱት ይጥለናል። ወራዳ ስራም እየተሰራ ያለ ይመስላል አንዳንድ ነገር ላይ ስናየው እና ይሄን ትንሽ ቢታሰብበት ጥሩ ይመስለኛል። ለወደፊትም ቢሆን ቀደም ሲል ተናግረናል። እንደነኛ አይነት ሰዎች አይግቡ። በተለይ ስማቸውን ጠቅሰን ሁሉ ተናግረናል። አታስገቧቸው። በቤቱ ታመኔታ ያላገኙ ሰዎች በዚህ ቦታ ታመኔታ ሊያገኙ አይችሉም። በእርግጥ የጎደፈና ያደፈ ስማቸውን ለማደስ ሊያደርጉ ይችላሉ። ይሄን እንዳያደርጉ በሚል ተናግረን ነበር፣ አልተቀበሉ። ሌላው አንዲት አጭር ቃል መናገር የምፈልገው የጎንደር ህብረት ለኢትዮጵያ አንድነት ይላል። የኢትዮጵያን ህዝብ ወይም አማራውን ህዝብ የጎንደር ህብረት ነው እንዴ አንድነቱን የሚያስተምረው? አንድነቱን እኮ ጠንቅቆ ያወቀ ህዝብ ነው እኮ የኢትዮጵያ ህዝብ። የጎንደር ህብረት ለኢትዮጵያ አንድነት ነው። ስሙ ራሱ አጠያያቂ ነው። ዝም ብሎ የሆነ ዲሉዥን ውስጥ የገባ ነገር ነው እና ይሄንም ማስታወቅ መረዳት ይገባቸዋል። እና አማራ የሚለውና ጎንደር የሚለው አሻሚ ስም ስለሆነ በብዛት ጎንደር ውስጥ የሚኖረው በበጌምድር ክፍለ ሀገር 98% አማራ ስለሆነ ጎንደር የሚለው ሁልጊዜ አማራ የሚለውን ይጠራል። ግን እነሱ ያቋቋሙት በዛ መልክ አይደለም። ቅድም እንዳልኩት የተወሰኑ ወንድሞቻችን ከቅማንት ብሔረሰብ የሆኑ ናቸው ጎንደር ህብረትን ያቋቋሙት መጀመሪያ ጥሪ ብለው ሲጀምሩ። ይሄ ከመቋቋም በፊት ግን ሞረሽ አለ። ዋይ ከሞረሽ ጋር ለምን አልሄዱም አብረው? የሁሉ ጥያቄ ውስጥ ያስገባል። አመሰግናለሁ አቶ አማር። መስመር ላይ አንድ እንግዳ ያሉ የተከበሩ አድማጭ ይሰማዎታል? አሁን እየተሰማ። ኦኬ ይቀጥሉ። እግዚአብሔር ይስጥልን። እንግዲህ ስለተሰጠ እድል ቀደም ብለው በተናገሩት ወንድሞቼ እኔ በጣም እስማማለሁ። ምክንያቱም የኢትዮጵያ ህዝብ በአሁኑ ጊዜ ብቻ ሳይሆን ቀደም ብሎም በተለያዩ ድርጅቶች ገንዘቡን እየተነጠቀ ምንም አይነት ኃላፊነት በጎደለው መንገድ የውሃ ሽታ ሆኖ ቀርቷል። ቀደም ብሎም እንትን ሆነዋል እና እኔ ብዙዎቹን እኔ በነ መድህንም ቢሆን ኮሎኔል ጎሽ ወልድ የመተው እናቶች የሀብላቸውን እያወጡ የጣት ቀለበታቸው ሳይቀር እየሰጡ ያው የውሃ ሽታ ሆኖ ቀረ። አሁንም ደግሞ ግንቦት 7 እንደዛ ሆኖ ሲሆን ያው ነጻነት የጠማው ህዝብ አሁንም እንደዚሁ ተወረረ። ምንም ነገር በሌለው ጊዜ ደገመን። አሁን ደግሞ የመጣው እንግዲህ የጎንደር ህብረት ነው። በመጀመሪያ ደረጃ እኔ አንድ ነገር የሚከነክነኝ ነገር ቢኖር ለኢትዮጵያ ህዝብ ያጠፋ ድርጅትም ሆነ ግለሰብ መቼ ነው ይቅርታ የሚጠይቀው እንዴ?
ሁልጊዜ ሰርቆም ይመጣል። አሁን ወንድሞች እንደጠቀሱት የጎንደር ማህበር አባል ነኝ እኔ፣ እየከፈልኩ የነበርኩ ሰው ነኝ። ይሄ ሁሉ ነገር ግን ሲሆን የሚጠሩት አንዳንድ የተወሰኑ ስብሰባዎች ወይም ደግሞ እርዳታ ሲሆን አንድም ቀን እኔ ተለይቼ አላውቅም። መዝገቡ ይታይልኝ። ግን ለዚህ ነገር ግን በፍጹም የሚፈልጉትን ሰው እንጂ የሚጠሩት ከመጀመሪያ ደረጃ የጎንደር ማህበር ከህጉ ከመጀመሪያው የተበላሸ እና ሌላውን ኢትዮጵያ የሚያገል እና ባለሳሳት እኔ የወያኔ እንትን የሚደግፍ ነው እና ይሄ ነገር አሁንም ማን ነው ይቅርታ የሚጠይቀው? የኢትዮጵያን ህዝብ አሁንም ጎንደር ተባለ፣ አሁንም ሌላ አማራ ተባለ፣ ሌላ ምንም ነገር ይቅርታ የሚጠይቅ ነው የጠፋው። ድርጅትም ሆነ ግንቦት ሰባት ያን ያክል 300 እኮ ከመቶ አለቃ እስከ ኮሎኔል ድረስ የታሰሩ ወታደሮች አሉ። 3000 የሚሆን የደርግ ወታደር ወንድሞቻችን በአማራነታቸው ብቻ የታሰረ ኤርትራ ውስጥ አለ። አሁን ሄሊኮፕተር ይዘው የሄዱ ሰዎች የኤርትራን ወታደር እያሰለጠኑ ምንም አይነት ርህራሄ በሌለው አንዳንድ ጊዜም ደግሞ እያስቆፈረ ያኖራቸው ነው፣ ሳይጠይቁ ሳይናገሩ። ይህን ሁሉ የኢትዮጵያ ህዝብ ግን እዚህ ያለው እያዋጣ ለዛ ክፉ ለሚሰራው ለአማራ ለሚገለው እየረዳ ስንዴ እየሸመተ በመርከብ እየሰጠው የነበረ ነው። እዚህ መማር አለበት። የበደለው ደግሞ ይቅርታ ይጠይቅ፣ ግልጽነት ይኖር ነው። አመሰግናለሁ። ኦኬ፣ በጣም አመሰግናለሁ። እንደሚገባኝ አብዛኛዎቻችሁ በዚህ ጉዳይ ላይ ከዚህ ከጎንደር ማህበር በአባልነትም እንዲሁም ደግሞ አሰራሩ ትክክል አይደለም በሚል ብዙ አስተያየት አድምጫለሁ። በእርግጥ ይህንን በሬዲዮ ዝግጅታችን በጥልቀቱ ወደፊት በይበልጥ እንፈትሸዋለን ማለት ነው። ስለዚህ ለእኔም እንደውም ጥሩ ትምህርት ነው የሆነኝ ማለት ነው እና በተለይ ከገንዘብም ጋር በተለይ በሌሎች ጉዳዮችም ላይ ወደኋላ ሄደን የምናያቸው ነገሮች አሉ ብዬ ገምታለሁ። ጥሩ አስተያየት ነው የሰጣችሁት። የቀረኝ 1 ደቂቃ ነው እና መስመር ላይ ያሉት ለአቶ ልዑል ሰገድ ልስጥና ይቀጥሉ። አቶ ልዑል ሰገድ። አመሰግናለሁ አቶ አማረ። ወደፊት ቢቀጥሉ በፕሮግራማችሁ በጣም ጥሩ ነገር ነው። በተለይ ወደፊት ይሄ ነገር ሰፋ ብሎ ከቀጠለ የሚያቀራርበን ነገር ሊሆን ይችላል እና ጥሩ ውይይት ነው። አመሰግናለሁ። እግዚአብሔር እንግዲህ አገራችን ከዚህ ከጨቋይ መከራ ከጣለብን ከወያኔ መንግስት የሚያላቀን ዘመን እንዲያሳጥልን እየጠየቅኩኝ አምላክን እየለመን ሁላችንም እግዚአብሔር ኢትዮጵያን ይታደግ። አመሰግናለሁ አቶ አማረ። እኔም ሁላችሁንም በመስመር ላይ ያላችሁን ወንድሞቼን በዚህ ጉዳይ ላይ አስተያየት ለመስጠት ጊዜያቸውን ከሬዲዮ ዝግጅት ጋር ስላጠፋችሁ በጣም ከልብ አመሰግናለሁ። ይሄ ነገር ቀጣይነት ያለው ይመስለኛል። ማድረግም መዋየትም አለብን እያምናለሁ። የተከበራችሁ አድማጮቻችን ስርጭቱ ሲተላለፍላቸው የቆየው በሲያትል ከሚገኘው የፍኖተ ሰላም ኢትዮጵያ ሬዲዮ ነው። 1540 ኤም ሜትር ባንድ ላይ እንዲሁም ደግሞ በስልክ አፓችሁ ላይ KXPA.com ብላችሁ አፕሎድ ካደረጋችሁ በስራ ቦታ በፈለጋችሁ ቦታ ታዳምጡናላችሁ። የውይይታችን ተሳታፊ ትሆናላችሁ። የተከበራችሁ አድማጮቻችን ፕሮግራማችን ተጠናቋል። እስከ ሳምንት መልካም ሳምንት።